እንደ ኢትዮጵያዊ ጥሬ ስጋ በሰናፍጭ ነከር አድርጎ ከመጉረስ ወይም በሽንኩርትና በቃሪያ የተጠበሰ ትኩስ ጥብስ በዳቦ ከመብላት የበለጠ ምን ደስታ አለ? በተለይ ቅዳሜና እሁድ ወዳጅ ዘመድ ተሰብስቦ ስጋ ቤት ሲገባ የምንበላው ስጋ ምንጭ ትዝ ብሎን ያውቃል። ስጋው ለስላሳ ነው፣ ዋጋው ርካሽ ነው ብለን በደስታ ስንበላ በሳህን ላይ የቀረበልን ጉርስ በሬ ሳይሆን በየመንገዱ ሸክም ሲያዝል የዋለ አህያ ቢሆንስ? ዛሬ ይዘንላችሁ የቀረብነው ታሪክ እንደ ልማዳችን ዋጋው ረከስ ብሎልናል ብለን በጭፍን የምንገባባቸው ምግብ ቤቶች ጀርባ ያለውን አሰቃቂ ምስጢር ነው። ይህ ታሪክ በአንድ ምስኪን አስተናጋጅ ንቃት የተጋለጠውንና መላው አዲስ አበባን ጉድ ያሰኘውን እጅግ ዘግናኝ የሬስቶራንት ማጭበርበር ገመና የሚያጋልጥ ነው። ታሪኩ የሚከናወነው መገናኛ አካባቢ ነው። እጅግ በጣም ሥራ በሚበዛበትና ሰው በሚተራመስበት በዚህ ሰፈር የበረከት ሥጋና ቁርጥ ቤት የሚባል አዲስ ሬስቶራንት ተከፈተ። የሬስቶራንቱ ባለቤቶች አቶ ሰለሞንና ባለቤታቸው ወይዘሮ አስቴር ይባላሉ። ይህ ሥጋ ቤት ከተከፈተ ገና 2 ወሩ ቢሆንም በውስጡ ያለው የሰው ብዛት ግን የሚያስገርም ነው። ሚስጥሩ ምን መሰላችሁ? የዋጋው ርካሽነት ነው። 1 ኪሎ ሥጋ በሌላው ቦታ ከሚሸጥበት ዋጋ ግማሽ በሆነ ሂሳብ ነው የሚቀርበው። ከዚህም በላይ ሥጋው ሲበሉት ልስልስ ያለና በልዩ ቅመም ስለሚሠራ ደንበኞች ጣታቸውን እስኪቆረጥሙ ድረስ ይበሉታል። የመንግሥት ሠራተኛው፣ ነጋዴው፣ ወጣቱ ሁሉም ምሳ ሰዓት ሲደርስ ወደ በረከት ሥጋ ቤት ይጎርፋል። የአቶ ሰለሞን ሥጋ እኮ አጉራሹን ያስመርቃል እየተባለ በየሰፈሩ ወሬው ተናፈሰ። በዚህ ሬስቶራንት ውስጥ ከክፍለ አገር መጥቶ ትምህርቱን እየተማረ ራሱን ለማስተዳደር በአስተናጋጅነት የሚሠራ ዳዊት የሚባል ወጣት አለ። ዳዊት ታዛዥና ታታሪ ሠራተኛ ነው። ነገር ግን ዳዊት እዚህ ቤት መሥራት ከጀመረበት ቀን አንስቶ አንድ እረፍት የነሳው ነገር አለ። ዳዊት ሆቴል ውስጥ አስተናጋጅ ቢሆንም ወደ ጓዳ ገብቶ እንዳያይ ጥብቅ ክልከላ ተደርጎበታል። የሥጋ መቁረጫው ክፍል ሁልጊዜም በቁልፍ የታሸገ ነው። ሌላው ዳዊትን ያስገረመው ነገር ሬስቶራንቱ በቀን ውስጥ በመቶዎች የሚቆጠሩ ሰዎችን ቢያስተናግድም አንድም ቀን የቄራ መኪና በጠዋት መጥቶ ሥጋ ሲያራግፍ አይቶ አያውቅም። ታዲያ ይህ ሁሉ የሚበላ ሥጋ ከየት ይመጣል ብሎ ራሱን ይጠይቃል። ከሁሉ በላይ ደግሞ ዳዊትን ያሳመመው የሥጋው አጥንት ቅርጽ ነበር። ወደ ጠረጴዛ የሚያቀርባቸው የተጠበሱ ሥጋዎች አንዳንዴ ይዘዋቸው የሚመጡት አጥንት የላም ወይም የበግ አጥንት አይመስሉም። ቅርጻቸው ለየት ያለ ነው። ዳዊት ይህንን ጥያቄ ለአቶ ሰለሞን ሲያነሳ አንተ ሥራህን ብቻ ሥራ፣ ያልተጠየቅከውን አትቀባጥር የሚል የቁጣ መልስና ማስጠንቀቂያ ተሰጠው። የዳዊት ጥርጣሬ አሁን ወደ ፍርሃት ተቀየረ። እየሠራሁበት ያለው ቤት ትክክለኛ አይደለም ብሎ ደመደመ። አንድ እሁድ ምሽት ሬስቶራንቱ ተዘግቶ ሠራተኞች ሁሉ ወደ የቤታቸው ሄዱ። ዳዊት ግን ሆን ብሎ ጃኬቱን ረስቶ እንደወጣ አስመስሎ ማንም ሳያየው ሬስቶራንቱ ጀርባ ባለው ባዶ የቢራ ሳጥኖች መሃል ተደበቀ። ሌሊቱ እየገፋ ሲሄድ ብርዱ አጥንት ድረስ ይዘልቃል። ዳዊት እንቅልፍ እያሸነፈው ሲመጣ ድንገት ከሌሊቱ 8 ሰዓት ተኩል ላይ የሞተር ድምፅ ሰማ። አንድ ዝግ ያለና ታርጋው በጭቃ የተሸፈነ መኪና መጥቶ የሬስቶራንቱ የጀርባ በር ላይ ቆመ። አቶ ሰለሞንና ወይዘሮ አስቴር በሩን ከፈቱ። ዳዊት ትንፋሹን ውጦ በሳጥኖቹ መሃል ባለች ቀዳዳ ይመለከት ጀመር። ከመኪናው ላይ ወፍራም የፕላስቲክ ጆንያዎች መውረድ ጀመሩ። አንደኛው ጆንያ ሲወርድ ገመዱ ተፈታና ውስጡ ያለው ነገር መሬት ላይ ተዘረገፈ። ዳዊት ዓይኑን ማመን አቃተው። መሬት ላይ የወደቀው የቄራ ሥጋ አልነበረም። ረጅም ጆሮዎች ያሉት፣ ጥርሱ ገጣጣ የሆነ በደም የተጨማለቀ የሁለት አህዮች ጭንቅላት ነበር። በመኪናው ውስጥ ደግሞ ገና ቆዳቸው ያልተገፈፈ በየመንገዱ ታፍነው የመጡ የሞቱ አህዮች ተከምረዋል። ዳዊት ሆዱን ባርባር አለው። የቆመበት መሬት የዞረበት ያህል ተሰማው። ለካ ያ ሁሉ የተከበረ ደንበኛ፣ ያ ሁሉ ሕዝብ የአቶ ሰለሞን ቁርጥ ልዩ ነው እያለ ሲበላው የነበረው የአህያ ሥጋ ነበር። አቶ ሰለሞን አህያዎቹን እያሳረዱ ሥጋውን ለስላሳ እንዲሆን በልዩ የኬሚካል ቅመም እያዘፈዘፉ የሰው ደም ይጠጡ ነበር። ዳዊት ፍርሃቱን ዋጥ አድርጎ ስልኩን አወጣና ይህንን አሰቃቂ ትዕይንት ከአህያዎቹ ጭንቅላት እስከ አቶ ሰለሞን ፊት ድረስ ጥርት አድርጎ በቪዲዮ ቀረጸው። በማግስቱ ሰኞ የሳምንቱ መጀመሪያ በመሆኑ በረከት ሥጋ ቤት በደንበኞች ተጨናንቋል። ሰዎች በየጠረጴዛው ጥሬ ሥጋ በቢላዋ እየቆረጡ ይበላሉ። አንዳንዱም ጥብሱን ያጣጥማል። ዳዊት ጠዋቱን ሥራ አልገባም ነበር። አቶ ሰለሞን በካዝናው ላይ ተቀምጠው ገንዘብ እየሰበሰቡ ነው። ድንገት የሬስቶራንቱ ትልቅ ብርጭቆ በር በኃይል ተገፈተረ። 4 የፌዴራል ፖሊሶችና የጤና ቢሮ ባለሙያዎች ዳዊትን ከፊት አስቀድመው ወደ ውስጥ ገቡ። ማንም ሰው ከተቀመጠበት እንዳይንቀሳቀስ
የሚል የፖሊስ ድምፅ ሬስቶራንቱን አናወጠው። አቶ ሰለሞን ዳዊትንና ፖሊሶቹን ሲያይ የያዘው ገንዘብ ከእጁ ላይ ወደቀ። ፖሊሶቹ በቀጥታ ያመሩት ወደ ተቆለፈው ጓዳ ነበር። በሩን ሰብረው ሲገቡ እዛ ያሉት ደንበኞች በሙሉ ተነስተው ይመለከቱ ነበር። ከጓዳው ውስጥ የተቆራረጡ የአህያ እግሮችና ቆዳዎች ሲወጡ ሬስቶራንቱ ውስጥ የተፈጠረው ትርምስ ቃላት አይገልጸውም። ቁርጥ እየበሉ የነበሩ ሰዎች አፋቸውን ይዘው ወደ ውጭ ይሮጡ ጀመር። የተወሰኑት ደንበኞች በንዴት አቶ ሰለሞን ላይ ሊዘምቱ ሲሉ ፖሊስ ከለከለ። አቶ ሰለሞንና ወይዘሮ አስቴር በካቴና ታስረው ፊታቸውን ሸፍነው ወደ ፖሊስ ጣቢያ ተወሰዱ። ያ ምስኪን ተማሪ ዳዊት ለራሱ ሥራና ደመወዝ ሳይሳሳ እውነቱን በማጋለጡ የብዙዎችን ጤና ታደገ። የዳዊት ጀግንነት አዲስ አበባን አነጋገረ። ክቡራን ተመልካቾቻችን፣ የሰው ልጅ ለገንዘብ ሲል ምን ያህል ጨካኝ እንደሚሆን አያችሁ አይደል? ይህ ታሪክ ከእውነተኛ ክስተት የተቀዳና ሁላችንንም ሊያስተምር የሚገባ ነው። የምንበላውን ነገር ምንጭ ማወቅ ግዴታችን ነው። ርካሽ ነገር ሁሉ ጤናማ አይደለም። ከዚህ ልብ አንጠልጣይ ታሪክ ምን ተማራችሁ? የዳዊት ጀግንነት ወይስ የአቶ ሰለሞን ስግብግብነት? የትኛው ልባችሁን ነካው? እናንተስ እንዴ የሥጋ እኮ ጣዕሙ ይለያል ብላችሁ ተጠራጥራችሁ ታውቃላችሁ? ሐሳባችሁን ከታች በኮሜንት ላይ አስቀምጡልን። እያንዳንዱን ኮሜንት እናነባለን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲህ አይነት ማጭበርበሮች እንዳይቀጥሉ ለጓደኞቻችሁ ሼር በማድረግ መረጃውን አዳርሱ። አዳዲስና ልብ አንጠልጣይ እውነተኛ ታሪኮችን ሁልጊዜ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ስለ ተከታተላችሁን እናመሰግናለን። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።